ሰላም ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ኤርሚ ኢንተርቪው ኤጂ ነኝ። ዛሬ ወደ እናንተ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ከዚህ በኋላ በቲክታክ ብቻ ሳይሆን በዩቲዩብም ወደ እናንተ መጥቻለሁ ማለት ነው። በጣም ብዙ የሀገራችንን ቅርስ የያዙ ነገሮች ስለማስጎበኛችሁ፣ ያ ደግሞ ለቲክታክ በጣም ውስን የሆነ ደቂቃ ስለሆነ ከዚህ በኋላ ቲክታክ ላይ ቆርጬ የምለቃቸውን ቪዲዮዎች ወደ ዩቲዩብ ነው ሙሉን ቪዲዮ ምጭ ነው ማለት ነው። ስለዚህ የምትወዱኝ በጣም የምታከብሩኝ ሰዎች ዩቲዩቤን ባዮ ላይ ሊንኩን አስቀምጫለሁ። ሁላችሁም ባዮ ላይ ባለው ሊንክ ገብታችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ዩቲዩብ ላይ ሲገቡ ዩቲዩብ ላይ ኤርሚ ኢንተርቪው ኤጂ ብላችሁ ሰርች ካረጋችሁ ሰርች ባር ላይ እንደዚህ እንደምታዩት ያመጣላችኋል ማለት ነው። ገብታችሁ እንደዚህ ሰብስክራይብ አድርጋችሁ ከዛ በኋላ ቪዲዮዎችንም እዩ። አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከዚህ በኋላ ደግሞ በደንብ በአዲስ ስራዎች ወደ እናንተ ልመጣ እየተዘጋጀው ነው። ፖድካስትም እንጀምራለን። ብዙ አቅም ያላቸው ልጆችንም ወደ ስቱዲዮ እያመጣው ኢንተርቪው እያደረኩ ስራቸውን ለዓለም እንዲሁም ደግሞ ሰዎች እንዲያዩና ያላቸው ታለንት እንዲወጣ ፈልጋለሁ ማለት ነው። ስለዚህ ታለንት አለኝ የምትሉ ሰዎች እኔ ጋር መታችሁ ስራዎቻችሁን ታሳያላችሁ ማለት ነው። ፕላስ ደግሞ አሁን እንግዲህ ሶሻል ሚዲያ ብዙዎቻችሁ ጀምራችኋል፣ ግን በዩቲዩብ በቲክታክ ገንዘብ ይከፈላል። በዛ ደግሞ ገንዘብ እንዴት እንደምከፈል እንዴት ሶሻል ሚዲያችሁን ማኔጅ ማድረግ እንደምትችሉና ኮንተንት ደግሞ ክሬት ማድረግ ያልቻላችሁ ወይም አዲስ ኮንተንት ቲክታክ መስራት ፈልጋችሁ ኮንተንት ጠፍቶባችሁ ኮንተንት ክሬተር መሆን ያቃታችሁ ልጆች እኔ ኮንተንት ክሬት አድርጌ ለእናንተ አስረክባለሁ። በውስጥ አውሩኝ ማለት ነው። ስልክ አስቀምጥላችኋለሁ። ኮንተንት ክሬት እያደረኩ ለልጆች መስጠት ጀምሬያለሁ ማለት ነው። ስለዚህ እናንተ ኮንተንት የምትፈልጉ ቲክታክ መስራት እየቻላችሁ ኮንተንት ያጣችሁ ሰዎች ከዚህ በኋላ እንኳን ደስ አላችሁ፣ የምስራች ነው። ኮንተንት እኔ ክሬት እያደረኩ እሰጣችኋለሁ ማለት ነው። እናንተ መስራት ነው። ስለዚህ አብረን እናድጋለን። እኔ ወንድማችሁ ኤርሚ ኢንተርቪው ነኝ። እወዳችኋለሁ።